we have በላይ ሞላሁበት የራሴን ብቻ ነው የምሞላው አቴ ትሪፖል አለች እሷም ጌሟን ታሳዳ እሷ ከትሪፖል የተረካችው ትሪፖል ደን ኮፊ ዋው ጡን ቡና የእውነት How about me, Abby? Make the picture also for me. ጓደኞቼ ሁላችሁንም እንኳን አደረሳችሁ መልካም በዓል እላችሁ እወዳለሁ። ያው እኛም እንግዲህ ዛሬ ቡናያችንን እያፈላን በዓል እናሳልፋለን። በፊት ግን ሰብሰብ ብለን ነበር በዓልን የምናሳልፈው ማለት ነው። በዓል ኢድ ሲሆን እዚህ ቤት በጣም ፍሪደም ስላለ ጓደኞቼ በቃ ጓደኞቼ እዚህ አካባቢ ያሉ ጓደኞቼ ምግብ እዚህ ነው የሚዘጋጀው። ከዛ አብረን እዚህ ሰብሰብ ብለን እዚህ ነበር የምናሳልፈውና ዛሬ ደግሞ ባለው ነባራዊ ሁኔታ ሁሉም በየቤቱ ነው የሚያከብረው ማለት ነው። እኛም ቅር አለን ማለት ነው። ቅር አለን ጓደኞቻችንን የሆነ የምንጠብቅ ያህል ስሜት ማለት ነው። ታዲያ እኔ እንደ ጓደኛ ታረግኝም ሃይ ወሬሽን እኮ ዝም ብለሽ እንተናገር። ሰላም የዓለም ውድና ቤተሰብ የተከበራችሁ ደህና ናችሁ? እንኳን አደረሳችሁ። ኢድ ሙባረክ። አሳምቡሳ ለሁላችሁ ኢድ ሙባረክ ብለናል ከእህቴ ጋር ማለት ነው። እኔና እህቴ በፊት ከጓደኞቻችን ጋር አንድ ላይ ሰብሰብ ብለን ነው የምናከብረው። ዛሬ ደግሞ ለምን ይቅር ጓደኞቻችን አለምዬ ቡና እያፈላሽ ደውዪልን እያሉኝ ከዛ ለምን አላፈላም ለምን ይቅር ብዬ ፏ ብዬ ይኸው ቡና እያፈላሁ ነው። ከእናንተ ከቤተሰቦቼ ጋር በዓልን እናሳልፋለን ማለት ነው። የኢድ በዓል ኑ ቡና ጠጡ ሲስቶካ የኢትዮጵያ ስትኖሪ የረመዳን ገጠመኝ ካለሽ ከጓደኞቻችን ጋር ከጎረቤቶቻችን ጋር በዓል ስናከብር ያለሽን ገጠመኝ ምንም ገጠመኝ የለም። ደስ የሚል ላይፍ ማሳለፍ እና እኔ ደግሞ ከጎረቤቶቻችን ጋር ያው አንቺ ገጠመኝ የለም ብለሻል። እኔ ገጠመኝ አለኝ ማለት ነው። በዓል ሲሆን በጣም ደስ የሚለን ነገር እንደዚህ ያለው ድባብ አንዱ ከአንዱ ተከባብሮ ተዋዶ የምንኖርበት ከጎረቤት ጋር ይሄ እንዲህ ነው ያ እንዲህ ነው ሳንል በፍቅር የምንኖርበት ትዝታ ነው። የሆነ ትውስታ አለ አይደል? አገር ቤት ይናፍቀኛል። በዓል በመጣ ቁጥር ነው የክርስቲያንን በዓል ይሁን የሙስሊሙን በዓል ሲሆን ብቻ በዓል በመጣ ቁጥር ሀገሬን ነው የማስታውሰው ማለት ነው። በተለይ እንደዚህ ረመዳን ሲሆን ማለት ነው እዚህ በጣም ነው ትዝታ የሚኖረኝ። ለምን መሰላችሁ? ረመዳን ያው እዚህ ሲያከብሩ እና የኢትዮጵያ አከባበር የተለያየ ነው። እዚህ ጎረቤት ይመጣል ምናምን። ዘንድሮ ደግሞ የኛ ጓደኞች አልመጡም። ማሪ ይኸው ጋይ ሱናፊ ነገር ለቢ አንቱ ስራቀፍ አሜን ብለና አንቱ ሲታቀፍ ኤካ አፋን ኦሮሞን ያው ለኤፒፍኔ ቡና ጀመራን እንደዛ አዎ እና ደስ ያ ብዙ ነገር ተዚህ ያስፈላል ረመዳን። አዎ በዓል በተለይ ኢድ ሲሆን ከስግደት መልስ ሲመለሱ ኩኪስ ትበያለሽ፣ ፍሩት ትበያለሽ። እኛ ሀገር ብዙ ነገር አለ። በትክክል አሳምቡሳ ምንበላበት ጾም ደግሞ ሾርባ ምንጠጣበት ነበር ትዝ የሚለኝ። ውይ የነረሳሁት እኔም እሱ የለማ እዚህ ሀገር እሱ ጾም አሳምቡሳ በጣም ነው የምወደው። አዎ የምስር አሳምቡሳ ምርጥ አሳምቡሳ ነው ዛሬ ያዘ ቢ ማሪ ወሬ በጣም ይጥማል እኮ በጣም ነው የምወደው። የምስር አሳምቡሳ ነው እንግዲህ እኛ የምንበላው ማለት ነው። በተለይ ሀገር ቤት ኢትዮጵያ ባለን ጊዜ ሰግደው ከመስጊድ ሲመለሱ ጎረቤቶቻችን የበዓል ይሰጣል ኑ ተብለን ተጠርተን
በመጀመሪያ ሰንቡሳው፣ ኩኪሱ፣ ምኑ ብቻ ግብዣው ፏብትን ያለ ነበረ ማለት ነው። ግን ሁሉ ጊዜ ነው የምናስታውሰው ያን የግብዣውን ድባብ፣ የበዓሉን አከባበር ድባብ፣ አብሮነቱን፣ አንድነቱን፣ ፍቅሩን በጣም ነው በቃ ሁሌ ነው የምናስታውሰው። በትውስታ ነው አሁንም የምናሳልፈው ማለት ነው። እኛ ተው ነው እኮ ማለት ይቻላል። እኛ ተው ነው ወዴት እንተዋለን እንዴ? ባህላችን አይደለ? ባህላችን ስለሆነ ብዙ ሰው እኛ እንደዚህ ፈተን ስለምንል አረብ ሀገር አይመስላቸውም። እሱ አይመስላቸውም። ለምን መሰለሽ? ሀገር ቤት ስንኖርም ሆነ እዚህ ስንኖር አናኗራችን ነው ባለን ጊዜ ነው። እዚህ አሁን ለምሳሌ እዚህ ሀገር ስንኖር የስራው ጫና እንዳለ ሆኖ የስራው ሁኔታ እንዳለ ሆኖ ግን ባለን ሰዓት ፏ ብለን እናሳልፋለን። ለምሳሌ ለአንድ ሰዓት ያክል እንደፈለገን ብናሳልፍ ምንም ከልካይ የለብንም ማለት ነው። ዌልካም አቲ ኮፊ ታይም እና ይኸው ሌላም ጓደኛችን መጣለች። አዎ ጓደኛችን ሲል ያው ኢትዮጵያን ባትሆንም አብረን ፓርቲ ናችን ማለት ነው። ቴክ አቲ ብሬክ why you full? I'm not full, but I'm drink this one. I love it. This one I want. ምን ነው ታዲያ ብቻሽን አረፍሽ እኮ ምግቡ ቢቢያው ቤተሰቦች እንብላ እንጠጣ አብረን ማለት ነው። እኔ ሳውንድ ነው ሙዚቃ ሳውንድ ይላል እንዳትከፍቺ ሲሆን ይሞቃል። ለዛ መሰለኝ ከፈቱ እዚሁ እንዳትከፍቺ ነው። እናንተ ደግሞ ያላችሁን ገጠመኝኩም ምናምን በኮሜንት እዚህ ሀገር ስትኖሩ ነው ታዲያ ያልኩት። ኢትዮጵያ ፈንዲሻም እየበላችሁ ዛሬ አቤ ትርፌ እንሆናለች እንዳትሉ ደስ ይላል። በነገራችሁ ላይ ለምን መስራችሁ እንደዚህ ቶሎ ቶሎ የምለው ስለምንሮጥ አንድ ሰዓት ነው ቡናችን ጠጥተን እስክንሮጥ ድረስ አንድ ሰዓት ነው ያለን። በዛች አንድ ሰዓት ውስጥ ደግሞ እስኪ እኛ ጋር ያለውን ሁኔታ ለምን አላስጎበኛችሁም? በቪዲዮ ለምን አላጋራችሁም ብዬ ነው። እንብላ ደስ ይላል። እንትን ስበላ እንግዲህ በዛሬ ቀን አሳምቡሳ በጾም ውስጥ አልሰለችሽም እንዴ ልትሉ ትችላላችሁ። እኔ አልሰለቸኝም፣ ምክንያቱም ለእነሱ የሚሰራው የተለየ ነው። ዛሬ ለራሳችን ለብቻ ነው ማለት ነው። ሀገራችን ትውስታ ነው የሀገራችን ትውስታ ለመቀስቀስ ነው ማለት ነው። ይሄ ነው How many minutes? Check. When I sent it to open 10 minutes only. Bella, join with me. What up, Ramadan? Hadiya. Hadiya coffee. Hadiya. Hadiya. Only coffee? MashaAllah, MashaAllah. MashaAllah. Huh? Only juice? Let me enjoy. Together. Okay, I give bread for you. Hadiya. Yeah, my Hadiya. I give sambusa. Huh? ምን ነው? አይ ያለሚቱ ቡናሽን ቶሎ ቶሎ በይ። ቆስቆሾ ምን ይባላል መሰለሽ? እኛ እኔ ቶሎ ቶሎ ቡና ሊፈላ ሲል እማዬ ቆስቆሾ ቶሎ ቶሎ በይ። ቡናውን ጭራሮውን ጉቶውን ከላይ
ጉቶውን ከስር ጭራሮውን ከላይ እንዳይፈላላት እኮ ሲፈለግ ነው። ስለዚህ አንቺም ነካ ነካ አድርጊውና እኛም ወደ ስራችን እንሄዳለን። ውድና የተከበራችሁ የዓለም ቤተሰቦች እኛ እንግዲህ ኢድን እንደዚህ ነው የምናከብረው፣ ለመራራት ማለት ነው። ቡናውን ቀምሰን ስንጠራ እኮ ለመሮጥ ቡናውን ቀመስ ለማለት ቶሎ ቤት እና እንደዛ ነው እላችኋለሁ። በተረፈ ሰላም ናችሁ? እንዴት ነው ኢድን የምታከብሩት? እስኪ አሁን ለምሳሌ አንቺ እኔ ባልኖር ብቻሽ እንዴት ነው ኢድን የምታከብሩት? እኔ ብቻዬን ግን እግዚአብሔር ይመስገን አንድም ቀን ምንም በዓል ብቻዬን ሆኜ አላውቅም። አንቺ ከመምጣትሽ በፊት ጓደኞቼ አሉ። ባህላችንንም ማንኛውንም በዓል ማለት ነው ከጓደኞቻችን ጋር ነው የምናከብረው። አዎ ዛሬም እኮ ይላብን ነው እንጂ እሷም ብቻ በአጠቃላይ ጓደኞቻችን በዚህ አጋጣሚ መድዋ የኔዋ እንኳን አደረሰሽ። ካየሽው እንኳን አደረሰሽ። አዎ ቪዲዮውን ስለምታዩ እንኳን አደረሰሽ። መልካም በዓል። እንኳን ለኢዳፈት በዓል በሰላም በጤና አደረሰሽ። ዘንድሮ አብረን ባንሆንም እንግዲህ ሰላም ማለት ቀላል ነገር አይደለም። ያው እንደፊቱ ብንሆን ትመጫለሽ። በአሁኑ ደግሞ ሁሉም በየቤቱ ነው ባለው ነባራዊ ሁኔታ ሁሉም በየቤቱ ነውና እያሳለፈ ያለው መድዋ ይሄው ባልሽው መሰረት ያው ቡና ፏፏ አድርገናል። እንደዚህ እያሳለፍን ነው። እንኳን አደረሰሽ ብለናል። ጓደኞቻችን አብረን የምናሳልፈው ሁላችሁም እንኳን አደረሳችሁ። ለእናንተ ያው እንኳን አደረሳችሁ መልእክቴ አስተላልፌያለሁ ማለት ነው። እኔም ለመላው ኢትዮጵያ ሕዝብ እስልምና እምነት ተከታዮች በድጋሚ እንኳን አደረሳችሁ ብለናል። የዓመት ሰው ይበለን። እንግዲህ ሀገራችንን ሰላም አድርገው ለወደፊት እንደዚህ የምንገናኝ አድርገን እናመሰግናለን። ባይ ባይ። ባይ ባይ አልሽ። በቃ ከወደዳችሁኝ እኔ የሚያምርብኝ በፕራንክ ነው። ቅጥል ርር እንዳረጋት ድብን ያለው እና ምን ነው ፍራንክ ብለሽ ሞት ዛሬ ቻይሻለሁ። ለዛ እኮ ነው እንደ ጨዋነት እንደው ፋሽ ማርማር ያደርገኛል። በሌላ ቅጭቅጭ እኮ ነገርና ተሽኮረመምሽብኝ እኮ ማው እና ይመስላል። ለማንኛውም በብራንክ እንዳትመጭብኝ። አይ ፍራንክ አልፈልግም እኔ እንደዚህ በፍቅር እያወራን ብንሰራ ነው የሚሻለው። እና ሁላችሁም እንኳን አደረሳችሁ ልላችሁ እወዳለሁ። ጓደኞቼንም የእስልምና እምነት ተከታይ ሁላችሁም እንኳን አደረሳችሁ ለማያህለት ያህል ነው። እና ሰላማችሁ ይብዛ። መልካም ቀን ይሁንላችሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ የኔ ተወዳጆች ሁላችሁም መልካም በዓል ይሁንላችሁ። ባይ ባይ።